ጉምዞች ክረምት ደግሞ ይቸግራቸዋል ጉምዞቹ ማለት መስት ደግሞ መጋበዝ አለ በጀሪካን አረቄ ትገዢና ታስቀምጫለሽ ከዛ ያን ያረጉ ሴቶቹ ምናምን ጉምዞች በጣም 2-3 ከተት ሴቶች ሲስቁ አለማቸው በቃ ሌላ ድባብ ነው በቃ እየዘለሉ ወደ ገጠራቸው ይሄዳሉ ክረምት ላይ በጣም ይቸገር ነበር እና ዋጎም ጉምዙም ትበዳደር ያለሽ በከብት ይጣላል ምናምን በጣም ማህበራዊ ህይወቱን 3 አመት እዛ ላይ ነው በጣም እኔ ሰው አድርጎ እንትን ያለኝ አስመኘኝ እኮ እጄ ለማየት ቦታውን እንሄዳለን አንዴ ደመናው ሲለብስ ሩባን ሲጠፋ ጨለማው ሲነግ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋቱ ሰማይ ሲለወስ ደመናው ሲለብስ ሩባን ሲጠፋ ጨለማው ሲነግስ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋቱ አመል ያለብኝ እኔ ሱሰኛሽ አይቼሻለሁ ውጭ አልጨርስሽ መውደድ ግሮ ልቤን ተኮሰው እኔስ የልግባ ደልረሰው መውደድ ግሮ ልቤን ተኮሰው እኔስ የልግባ ሰኞ ማክሰኞ ሮብና ሐሙስ 40 ዓመት ሆነ አናቱ ዝለ ውሰለኝ መች ያስችለኛል ሲመሽ ሲነጋ አንቺን ይለኛል ውሰለኝ መች ያስችለኛል አንዴ ደግሞ የኢቲቪ ጋዜጠኛ መጥቶ ስለ ቲማቲም እርሻ ዘግቦ ነበር አይደል እንደው የት ነበር እሱ ጉሙዝ ነው መርጦ ለምን እሱ ደግሞ ሁለተኛ ዳንጉላ የሚባል ቀበሌ ማህበር ተመደቡ እሱ ነገር ነው እንግዲህ አሁን እሱን ጥሩ ነገር ነው ያነሳሽውና ምን አረኩ መሰለሽ ከባህር ዳር ዛር ምናምን አመጣውና የቲማቲም የሽንኩርት ምናምን አሰራጨው ከዛ ባንዴ ዳንጉላ የሚባለው ቀበሌ ማህበር ዘር ባንዴ በቃ ተለቀለቀ ቻግኒም ደግሞ ከኛ እርሻ ላይ ወደ 60 ምናምን መደብ ሰራውና ቲማቲም እንደዚህ ከገጠርም ከዚህም ማለት ነው ከዛ በዛው ወቅት ቲማቲም 50 ሳንቲም 60 ሳንቲም ገባ ኪሎ 50 ሳንቲም መቼ ነው በቃ በዛ ባመረቱበት ወቅት ከዛ ቲማቲሙን እንደ ስፔን በቃ ተደባደብነበት ከሰርሁ ማለት ነው እና በዛው ወቅት ኢቲቪ ኢትዮጵያ ቴሌቪዥን መጣው ቀረጹት የበራሴም ጥቅምት ዳር አካባቢ ነው ተተላለፈ በኢትዮጵያ በቴሌቪዥን ለመጀመሪያ ጊዜ ታየው ማለት ነው አሁን ወደ ወልዲያ ገብተናል ወልዲያ ገብቼ ደግሞ የወሎን ካልቸር እስከ ስሪንቃ ድረስ ይሄድ ነበር ሳንቃበር ብዙ በቃ ታቦታት የወሎን እንግዲህ ጥሪ ነው ይሁላ ቦክስ ጊታር አለኝ እዛ የወልዲያም ጓደኞቼ ነበሩ ብዙ ነገር የወሎን ካልቸር እንዳውቀው 2 አመት አደረገ ለሳምንት የሄድኩት ሰው 2 አመት ወሎ ከባድ ነው ህዝቡ ማለት እንግዳ ተቀባይ ነው ደስ ይላል ሁሉም ብዙ ነገሩ ደስ ይላል ሁሉ ረሃ የሆነ ህዝብ ነውና ተንከባከበኝ እንደዛ ቆየሁና ካወኩ በኋላ አዲስ አበባ እህቴ ነበረች መጣሁ አዲስ አበባ መጥቼ የሆነ ቢዝነስ ትሰራ ነበር እሷ ጋር እየረዳኋት ቆየሁና ድሮ አንድ ቀለበቴ የሚል ዘፈን ነበረኝ እና ከዛ በፊት መጥቼ ነበር አዲስ አበባ ማለት ነው
ሙዚቃውን የሆነ አፕግሬድ እያደረጉ አንድ ቀን በአዲስ አበባ መጥቼ መዘጋጃ ቤት ወጥቷል ማመልከቻ የሚል አንድ አስቻለ ሀገር ፍቅር የሚሰራ እና የጉሙዝና የሽናሻ እና የተለያየ ብሔረሰብ ነው ሲባል ልወዳደር ብዬ ገባው። አለፉ መዘጋጃ። ከዛ እውነትም ይሄ ነገር ጥሪ ነው እንደዛ የሚያሽከረክረኝ ወይ እንትኑ ጥሪ ነው አልሁና መዘጋጃ ገብቼ መዘጋጃ ደግሞ ይሄ ኦርኬስትሬሽን ባንድ ጋር አላቅምና ሪትም ላይ አንድ ነገር አስተማሩኝ ማለት ነው። ወደ 8 ዓመት 9 ዓመት ሰራው ማለት ነው መዘጋጃ። የማዘጋጃ ቤት ሙዚቀኞች ባለውለታዬ ናቸው ስትል ሰምቻለሁና እስቲ እንዴት ነው ያገዙ? አዎ ማለት እንደመጣው አላቅም። ይሄ እኔ የምለየው አሁን ብዙ ከወረዳ ከዞን ኪነት ይሰራሉ። እኔ ኪነት ሰርቼ አላቅም። መጥቼ እችላለሁ አልኩኝ፣ አስጠናው። እንደዚህ ነው እንደዚህ ያለው እንደ ሉፕም አድርገው ሙዚቃውን ባፈለኩ ቦታ እንድገባ አድርገው በጣም ኮች አድርገውልኛል። በጣም ዘሆል ሙዚቀኞች በተለይ ሰለሞን ኃይለማርያም ዘውዱ፣ በጣም ኪዳን የሚባል ኮሪዮግራፈር አለ። እሱ በቃ እየተቆጣ ነው እንዳባት